ሰርግ ብሎ ዝም ሰርግ ብሎ ዝም አህለን ወሰህለን ነቢል ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ እንዴት ነው ፏል አልኩም ድምጼም የተቀየረው መግቢያውም ትንሽ ቀዝቀዝ ያረኩት ካለባበሴ ጋር እንዴት ነው ድምጼም ጎርናን ያረኩት ለዛ ነው። ለነገሩ ሁሌ ስለምዘንጥ ምንም የተለየ ነገር የለውም መሰለኝ። ለማንኛውም እንዴት ናችሁ? ነቢል ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ሁሌ ስዘንጥ ምናምን ስል ማለት ነው። እኔ እኮ የምዘንጠው ያው ዘንጫለሁ ብዬ የማስበው ሰርግ ሲኖር ነው። በፊት ሰርግ የሆነ ክራሽ ምናምን እያደረግን እንገባ ነበር እና ደግሞ የሆነ ጉጉት ነበር። በቃ ሰርግ አለ ተብለህ ካርድ ሲላክ ምን ሲል ሰርግ ለመሄድ የነበረው ጉጉት ልነግራችሁ አልችልም። አሁን ግን እያማረጥን እድሜ ለኢክራም እያማረጥን አሁን ሆቴል አማርጣለሁ፣ ማን ይመጣል አማርጣለሁ። ከዛ ሙሽሪት ራሱ ሙሽራና ሙሽሪት ባህሪያቸውን አጣራለሁ። እንደ እንትን ነው በቃ ይሄ ለሙሽሪት ባልየው ሽማግሌ ልክ የለ ሽማግሌ ልከው ልጁ ምን አለው ምናምን ይባላል። እኔ እነዚህ ጥንዶች ምን አላቸው ብዬ ነው አጣርቼ ነው የሚሄደው። ዝም ብዬ አይደለም የሚሄደው። ምን አላቸው፣ እንዴት ነው ምግቡ፣ ቡፌው ምናምን፣ ኬተሪንጉን ማን ነው የሚሰራው፣ ዲኮሩን ማን ነው የሚሰራው ምናምን። የዛሬው ሰርግ ለየት የሚያደርገው የአንድ ምርጥ አርቲስት የትግርኛ ዘፋኝ አርቲስት ሰርግ ነው። እዛ ሰርግ ላይ እንሄዳለን። ሰርጉ የሚካሄደው ሸራተን ነው። የምታዘጋጀው ኢክራም ነች። በለው ይሄ ሁሉ ወረፋዬን ለሱ ሰርግ ነው። ብዙ ጊዜ ሸራተን አንድ ሰርግ ነው የሚደገሰውና ለሱ ነው የሚሆነው ይሄ ሁሉ ወረፋ። ይኸውላችሁ እንደምታዩት ማለት ነው እታች ድረስ የምታውቁት ከሆነ የፍሎሃች ትንሿ አደባባይ ያለች አይደል? ወደ ፍሎሃ የምትወስዷ ከሷ ጀምሮ ፍሬንድሺፕ ፓርክ ሞልቶ ከዛ የሸራተን አጥርን ተከትሎ ራሱ እስከ ጫፍ ድረስ ጢም እኔ ሁሌ የትግራይ ሰርግ ላይ ግራ የሚገባኝ ነገር ማለት ነው ይሄ ዘንባባ ይዞት የሚሄዱት ነገር አይገባኝም። ምን እንደሆነ ጠይቄም አላውቅም። ብዙ የትግራይ ሰርጎች ላይ አስተውያለሁ፣ ግን ምን እንደሆነ ሀሳቡ ምንድነው፣ ለምን እንደዛ እንደሚያደርጉ እስቲ የሚያውቅ ሰው ካገኘን እንጠይቃለን።
ይኸውላችሁ የውስጠኛውን የሸራተን አዳራሽ አወቃችሁት አይደል? 800 ነው የሚይዘው ውስጥ ማለት ነው። እሱ ሞልቶ 800 ሰው ሞልቶ ውጭ ጋር ቢያንስ ወደ 700 ምናምን ሰው አለ። በአጠቃላይ 1400 ሰው 1400 ተጥለቅልቆ በቃ ሰው እየፈሰሰ ነው። የባለፈውም የጅማ ሰርግ አይታችሁት ከሆነ ሰው እየፈሰሰ ነበር። ሰው ኢክራም የምትደግሰው ሰርጎች ሰው በማፍሳሱ ነው በቃ ልጅቷ የምትታወቀው። አሁን እዚህ ጋር 1400 ማለት ቀላል ቁጥር አይደለም፣ በጣም ብዙ ሰው ነው። አዳራሹ ከሚይዘው ከአቅሙ በላይ ማለት ነው። ይሄ ፓርት እኮ ነው የሚያዝናናኝ። በቃ ሙሽሮች ለመብላት ሲወጡ ሰው ቁልጭ እኔ ይኸውላችሁ ሰው እንደዚህ ጢም ያለው ማለት ነው በእርግጠኝነት ሰርጸ ስለሆነ ኮንሰርት መስሎት ነው ቲኬት ምናምን የተሸጠውን ላይ ይመስለኛል። የምር እንደ ኮንሰርት ማለት እንደምታዩት ነው። በቃ የኮንሰርት ቫይብ ነው ያለው። ተመሳስሎ መግባት እነሽሮኝ የኔ ቢጤ ነው። ተመሳስሎ ነው የገባው። ባለችው ቦታ አጠጋግተሽ ትንሽ አይቀነስ ብዙ ነው ላይገለበጥ። ሰርግ ላይ ሌላው የሚገርመኝ ነገር ማለት ነው አይናችሁ እኮ ነው የሚበላው እንጂ ይሄን ሁሉ ያነሳሁት እበላለሁ ብዬ አላስብም። እዚህ ጋር ወደ ቀኝ ዞር ሰርጉና ያለው እዚህ ጋር ደግሞ የማንቼ የሴሚ ፋይናል የአውሮፓ ሊግ ጨዋታ አለ። ደግሞ ትግርኛ ስለሆነ የሚከፈተው ይመቻል ከጭፈራ ጋር። እዚህ ሰርጉን ታያላችሁ፣ እዚህ ኳሱን ታያላችሁ። ሰርጉን ኳሱን ገባ እንዴ? አይገና ሰርግ ኳስ እስካሁን ስንት ዘፈኖች ይለቃል? እስካሁን አንድ አምስት። ስለዚህ እነዚህን 5 ዘፈኖችን ያካተተ አልበም ነው የምንለቀው ወይስ አይደለም? በቃ ሌላ ነው፣ ዲፍረንት ተሰምቶ ታይቶ የማይታወቅ ከምንም ነገር የተለየ ሞርፈታ ያርግ የምታስተምርበት። እስካሁን ረጅም ኖረናል ባንልም ባለው ኤክስፒሪየንስ ሼር የምናደርግበት ነው የሚሆነው። አብዛኛው ጽሁፍ የራሴ ስለሆነ ጽሁፍም ራሱ ነው ኮሚኒኬት የምናደርግበት ነው። ይሄ ነገር ወደ ሾርት ኢንተርቪው ሊቀየር ስለሆነ ሆነ እንጂ ኢንተርቪው የት ነው ተወልደ ያደግው? አስተዳደግ እንዴት ነበር? እና ካለ እዚህ ጋር እሱን እያወራሁት የማንቼ ጨዋታ ያለው የተመታው ኢንተርቪወር ነኝ ያለውንም ባክ ግን ከባድ ጨዋታ ሰርጽሼ በጣም ኮንግራ በጣም ሃፒ በጣም ደስተኛ ነኝ። በጣም ደስ የሚል ሰርግ ነው። ኤቭሪባዲን ያስደሰተ በጣም ደስ የሚል ሰርግ ነው። በዛ ላይ ሰርጽሽ በጣም ፖላይት በጣም በባህሪው ለየት ያለ በሙዚቃ ብቻ አይደለም በጓደኝነት አሪፍ የሆነ ሰው በጣም ጥሩ ሰው ነው እና እንደዚህ አይነት ደስ የሚል ሰርግ ላይ ስለተገኘውም ደስ ብሎኛል። ሰርጥሽ ይመች። ስለዚህ ለሰርጥሽ ከወጡት 5 ዘፈን መካከል አንዷን ግማሿን እዚህ አንጎራጉር እርፍ በቃ አልበም በቅርብ ቀን በታሪክ ለመጀመሪያ ጊዜ ተሸልሜያለሁ። ለመጀመሪያ ጊዜ በታሪክ ይኸው ሸላሚ በታሪክ ለመጀመሪያ ጊዜ በኋላ የቱ ጋር ነው የምትጨፍሪ? መጥቼ አንቺ እንዲህ ልክበብሽ ሁለተኛ ዙር አንቺ ጋር ነው መጣው 100 ብር
የዘፋኙ ጓደኞች በጠቅላላ አርቲስቶች ናቸው። በጣም የሚወደደው ዘፈናቸውን አንድ ባንድ እየዘፈኑ ነውና የሚገርም
ማንቼ ምን ጉድ ነው? ማንቼ ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? አራላንድ ምን ጉድ ነው? በጣም ከባድ ነው። አንድ ደቂቃ እኮ ራሱ ማረፍ አይቻልም። አንድ ደቂቃ ማረፍ አይቻልም። ቁጭ ስትሉ የሚገርም ዘፋኝ ይመጣል። ብድግ ብላችሁ ጨፍራችሁ ደግሞ መልሳችሁ ቁጭ ለማለት ታስቡ ሌላ ዘፋኝ ተደራረበብን። የዘፋኝ ጎርፍ በቃ ተደራረበብን። መቀመጥ አልቻልንም። አሁን የዘፋኝ ጎርፍ ነው በቃ። ከዛ ደግሞ በቃ ሂት የሆነ ዘፈናቸውን ነው የሚዘፍኑት። አንድ ይዘፍናሉ፣ ግን አንዱ በቂ ነው።
بجملة زدربوني سرسطرة بجملة بتبقى تفكيرو بيصارنا تسقف حكي أبتبه بالون لعبيز مثلا ودنا أمبسا درفايو هم بزوح سنة ترابي سلوه فريوه بالون جم كلهم أرتيست بالمال سينو تراك سينو تراك برو درفتي أو حدا مدرخ حدا قايلة حدا بلو سينو تراك تبقى سوالة تارعي بقول لهم كان كورسينا كم أي لفظ أنا حاضرين شراتهم تفكيرهم نقول لهم بس أتفرجوا اللي صحابة مثلا Hey one كسبك عزبون Gir kan boleh nak gua lah.